እንኳን ወደ ሪፎርማ መጡ። እኛ እጅግ ደስ እንለናለን ወደኛ ተቀላቅለዋል። ዛሬ በመመዘገብ ወደ አስፈላጊ ሚና ይገባሉ። እንደ እርስዎ የተባበሩ ቡድን የመሪነት ተሳታፊ ይሆናሉ። ይህ የሚለው በተለይ ተሳታፊ አይደለም። ወደ ቤተ ክርስቲያን በአስተዳደር ችሎታ ወደ ሌሎች ማዕድ ይረዳሉ። የመሪዎች ሚና በሪፎርማ ቪዥን ውስጥ አስፈላጊ ነው። በዓለም ዙሪያ ወደ ክርስቶስ ለመርበብ የተወደዱ ወንድና ሴቶች ብዙ አሉ። ነገር ግን ብዙ የተወሰኑ የመማር ትምህርት አልባ ናቸው። እዚህ ይህ ይሆናል። የእርሶ ሚና ቡድኑ ወደ 37 ውጤቶች ይዞ መሄድ ነው። ይህ የተለየ የቤተ ክርስቲያን መሠረታዊ ደረጃዎች ናቸው ወይም የአስተዳደር ችሎታ ይገልጻሉ። ይህ ወደ ቡድን አባላት ይህ ውጤቶች በእውነተኛ ሕይወት ይታይ ወይም ይገኙ። ከመጀመሪያ ወደ አንድ ነገር ማቅረብ አለቦት። ይህ ይሆናል የእርሶን የአስተዳደር ፕሮግራም ወይም የትምህርት ዕቅድ ማጠቃለያ ነው። ወይም የእኛ የመሪዎች መረጃ ይጠቀሙ። ይህ መረጃ እንደ አለቃ ይደግፍ ይሆናል፣ ለተማሪዎች ማቅረብ አይደለም። ሪፎርማ የእርሶን እንቅስቃሴ ለመስማማት የተዘጋጀ ነው። ቡድኑን በግል በፊት ወይም በአስተሳሰብ በአርዕስት በመስራት ይችላሉ። ቅርጸት ተንቀሳቃሽ ነው፣ ነገር ግን ዕድል አንደኛ ነው። የቡድኑን በክርስቶስ የተመለከተ ባህሪና የአገልግሎት ብቃት ማሻሻል ነው። ሪፎርማ የሴሚናር ወይም የኮሌጅ አይደለም። ይለውጡ። ይህ በዓለም የተቀባ የተወሰነ የመድረክ ደረጃ ይሰጣል። ቡድኑ ይህን ሂደት ከጨረሱ በኋላ የዓለም የተቀባ የመድረክ የማስረጃ ይቀበላሉ። ይህ የአገልግሎት ብቃት ይወስዳል። ይህ የማስረጃ በዓለም ላይ የተገኘ ነው፣ ምክንያቱም በውጤቶች ላይ ይመሰረታል፣ እንደ ተወሰነ ትምህርት አይደለም። በዚህ ቀጣይ አንዳንድ ደረጃዎች የቡድኑን መዋቅር ማቀናበር፣ የሂደት ዝርዝር ማስተዋል እና ስልጠናና ግምገማ የሚሰሩበትንም መለያየት ይማሩ። እንዲሁም የስደተኞች ዝርዝር ይገምገሙ። ከኛ የእምነት መግለጫ ጋር የተመለከተ ይህን ይገምገሙ። እናም መጨረሻ እንደ አስተዳደር አንድ ቃል ይሰጡ። እንደዚህ ያለውን የሂደት ዝርዝር ከጨረስክ በኋላ የወቅታዊ መዝገብ ቅጽ ይከፈታል እና ወደ የእርሶ አስተዳደር ዳሽቦርድ እና አፕ ይገባል። ወደዚህ ጥሪ የሚሄድ ምርጥ ይህ የሚለው እንደተቀበሉ እናመሰግናለን። እንደ አስተዳደር ሌሎችን በመደገፍ እንደ አገልግሎት ተስማማለ። እንደ አንድ ይህን ጉዞ እንጀምር።